የሞባይል ስልክ ለመግዛት ወደ ሞባይል መሸጫ ሱቆች ስንሄድ ወይም ደግሞ ከግለሰቦች ላይም ሊሆን ይችላል ሞባይል ለመግዛት በምናደርገው ሂደት ውስጥ ኦሪጂናል የሆነውንና ፌክ የሆነውን ስልክ እንዴት አድርገን ነው የምናውቀው የሚለውን ነው ዛሬ መልስ የምንሰጠው። እንግዲህ ወደ ቪዲዮ ከመግባታችን በፊት ይሄንን ቤት ፎሎ በማድረግ እንድትጀምሩ እንጠይቃችኋለን። እንደዚህ ያሉ ከኮምፒውተር ሳይንስ ጋር የሚገናኙ የቴክኖሎጂ መረጃዎች በየቀኑ ወደ እናንተ ጋር ይመጣሉ። ፎሎ በማድረግ ጀምሩ። ብዙ ደክመንበታል ይህን ቪዲዮ እውነት ለመናገር ለማዘጋጀት እና እናንተ ደግሞ ፎሎ በማድረግ እንድታግዙን እንጠይቃለን። ታንኪዩ ቤተሰቦች። አሁን ወደ ቪዲዮ እንገባለን። እዚህ ጋር ያሉትን ስቴፖች ነው የምንከተለው። እንግባ ወደ ቪዲዮ። እሺ ምንድነው የምናደርገው? አሁን ወደ ስልካችን ጋር እንሄድና እዚህ ሴቲንግ ላይ እንገባለን። እዚች ጋር ያያችሁ እዚህ ስልካችን ላይ ሴቲንግ ጋር እዚች ጋር ነው የምንገባው። እሱ ጋር እንገባለን። ቀጥሎ ስክሮል እናደርጋለን ወርታች ስክሮል እናደርግና እዚህ ጋር አባውት ፎን የሚል አለ። አባውት ፎን የሚለውን እንጫነዋለን። ኦኬ ከተጫንን በኋላ የዚህን ስልክ መረጃዎች ያመጣልኛል። ይሄ ምንድነው? IMEI ይላል እዚህ ጋር አያችሁት? ምን ማለት ነው? ኢንተርናሽናል ሞባይል ኢኩፕመንት አይደንቲቲ ማለት ነው። የዚህ ስልክ መታወቂያ ቁጥር ማለት ነው። ይሄ ቁጥር እሱን ኮፒ እናደርጋለን። ጫን ብለን እንይዘዋለን። ጫን ብለን ስንይዘው አያችሁ ኮፒድ አለ። በቃ አሁን ይሄን ይዘን ወደ ኋላ እንመለሳለን። ወደ ስልካችን ወደ ኋላ እንመለስና ጎግል ላይ እንገባለን። ስልካችን ላይ ጎግል አፕሊኬሽን ላይ እንገባና ምን ብለን እንጽፋለን? IMEI.info ብለን እንጽፋለን። ከዛ በኋላ ሰርች እናደርገዋለን። አያችሁ ይሄ ዌብሳይት መጣ። አሁን ይሄ ዌብሳይት ምንድነው? በጣም የታወቀ የነዚህ የስልኮችን ኦሪጂናል ስልኮችን ቼክ ማድረጊያ የተሰራ ዌብሳይት ነው። በጣም አስተማማኝ የሆነ ማለት ነው። በቃ ምንም ነገር እንትን ማያወላውል። ስለዚህ እሱ ጋር ምን እናደርጋለን? ከዛ ኮፒ አድርገን ይዘናት የመጣናትን ቁጥር ፔስት እናደርጋለን። እዚህ አያችሁት? ፔስት አደረኩት። አሁን ምን አደርጋለሁ? እቺን ቼክ IMEI የምትለዋን እጫናለሁ። ቼክ IMEI አሁን መጣ። አያችሁ ምን አለ? ይሄ ስልክ ምን ይባላል አለ? ጋላክሲ M16 5G ሳምሰንግ ነው ምናምን ብሎ መረጃውን አመጣ። እዚህ ጋር ወረታች ሄድ ብለን ደግሞ ስናየው ቤዚክ ኢንፎርሜሽን ይላል የዚህ ስልክ። ይኸውላችሁ እንዳለ ቤዚክ ኢንፎርሜሽኑን አመጣ እዚህ ጋር። ይኸው አያችሁት? ሁሉንም እንዳለ ይሄ ስልክ ምን አይነት ስልክ እንደሆነ እንዳለ መረጃውን አመጣ። ስለዚህ እዚህ ጋር ያሉት መረጃዎች ምንድነው አለ? ራይት ናቸው፣ ትክክል ናቸው። ሁሉ ነገሩ ራይት የሚል ምልክት አያችሁ ታች እንዳለ ትክክል ናቸው አለ። ስለዚህ ይሄ ስልክ ግን የሰጠውት የመታወቂያ ቁጥሩ ፌክ ቢሆን ኖሮ ኖት ማችድ የሚል መልስ ነበር የሚያመጣው። ይሄን መረጃ አያመጣም ነበር። ኖት ማችድ ይላል። ኖት ማችድ ማለት ምን ማለት ነው? አይመሳሰልም። ይሄ አንተ የሰጠኸኝ ቁጥር በዚህ ቁጥር ሞባይል የለም ብሎ መልስ ይሰጠኛል ማለት ነው። ስለዚህ ያ ምንድነው ያ ማለት? ያ ሞባይል ፌክ ነው ማለት ነው። ገብቷችኋል? ስለዚህ ምንጊዜም እንደዚህ ያለ መረጃ እንዲደርሳችሁ ቤተሰቦች ቤቱን ፎሎ ማድረግ እንዳትረሱ። ያው እንደምታዩት ለእናንተ በነፃ ነው የምናገለግላችሁ። ለወደፊትም እንደዚህ በጣም የሚጠቅሙ ከዚህም የተሻለ በጣም አድቫንስድ የሆኑ ቴክኖሎጂዎች ጋር እናስተዋውቋችኋለን። ከዚህ ቤት ጋር ቤተሰብ ሁኑ። ላይክ አድርጉ፣ ኮሜንት አድርጉት፣ ፋቨራይት አድርጋችሁ አስቀምጡት። ወደፊት ሴቭ አድርጉት፣ መልሳችሁ ታዩታላችሁ። ሪፖስት ምናምን አድርጉልን። ይሄን ቪዲዮ አብረን ለማደግ ነው። ቻናሉ እንዲያድግና በጣም እንድንሰራ ያግዘናል ማለት ነው። ታንኪው። ሌላው ደግሞ ይሄ ቤት የሚሰጣችሁ ጥቅም አለ። ሌላም የቲክቶክ አካውንት ፎሎወር የምትፈልጉ ሰዎች ፎሎወር እናሳድጋለን። እንዴት ነው የምናሳድገው? ላይቭ ላይ እንወጣና እኛን ፎሎ የሚያደርጉ ሰዎች ይመጣሉ። እኛም ፎሎ እናደርጋቸዋለን፣ እነሱም ፎሎ ያደርጉናል። ስለዚህ ላይቭ ላይ ሁል ጊዜ ስንሆን ብትመጡ እናንተ ሰዎቹን ፎሎ ታደርጉና ሰዎቹም ደግሞ እናንተ ፎሎ ያደርጓቸዋል። እንዴት ነው የሚለውን እዛው ጋር መታችሁ በነፃ ነው። ምንም ገንዘብ ምናምን አንጠየቅም። ላይቭ ላይ ስንሆን ነው። ላይቭ ላይ ስንሆን የፕሮፋይል ፎቶአችን ቀይ ነገር ታበራለች እና እሱን ነገር ነክታችሁ አትመጡ። ፕሮፋይላችንን ነክታችሁ ብትመጡ ወዲያውኑ እኛ ጋር መጣችሁ ማለት ነው። ያን ጊዜ የቲክቶክ ፎሎወር ታሳድጋላችሁ። በየቀኑ ዛሬም ነገም ከነገ ወዲያም እንደዚህ ሁልጊዜ ማለት ነው። በየቀኑ መቶም ሰው በአንድ ቀን ከዛ በላይም ሰው እንደ ቻናላችን እድገት እያሳደግን እንሄዳለን። ይሄም ሌላው ተጨማሪ አገልግሎት ነው ማለት ነው ከዚህ ቻናል የምታገኙት።
ስለዚህ ጥሩ ቤት ነው የመጣችሁት። ደስተኛ ሁኑ። ሌላ ቪዲዮ እንደዚህ እናዘጋጅላችኋለን። ለዛሬ ቻው።